ከተጋቡስ በኋላ ቤቱን መምራት ያለበት ማን ነው ትላለህ? እሺ ቤቱን መምራት ያለባቸው ሁለቱም ናቸው። ምክንያቱም ቤቱ የሁለቱም ስለሆነ አሁን ማሂ የምትይው ነገር አለ እንዴ? የለም አይኔን አሞኝ እኮ ነው። ምንድነው ወፍ ገብቶ ነው ቤታችሁ ውስጥ እንዴ? አይደለም የምትጠይቀው አንዳንድ የምትጠይቀው ጥያቄ ማለት ነው። እሺ ጠይቅ፣ የተሻለ ጥያቄ ካለሽ። እኔ ጥያቄ ልጠይቅ አይደለም አንተ አንዳንድ የምትጠይቀው ጥያቄ ህግ እንደ ሀገሩ ይለያያል። ኮመን የሚያደርገው ህግ አለ፣ ከዛ ደግሞ እንደ ሀገሩ የሚያለያየው ህግ አለ። የቤትም የሃውስሆልድም ህግ አለ። ኦኬ አንተ ቤት ሜቢ እናት ሊሆን ይችላል ሞር ነገሮችን ኮንትሮል አድርጋ ልታረግ የምችለው፣ አንድ ቤት ደግሞ አባት ነው። ሁሉም ቤት እንደዛ ይሆን ማለት አንቺ ማን ይሁን ነው የምትይው አንቺ? እኔ የምለው እኔና ባሌ የምንስማማው ነው የሚሆነው። እኔ ማንም ይሆናል እኔና ባለቤቴ ተስማምተን አንቴን አንቺን ምናምን ምን ተባብለን የምንመራው ቤት እኮ ነው፣ የሁለታችን እኮ ነው። ለምንድን ነው ይሄ ከእንትን ጋር የምታገናኘው? የበላይነት እንትና ነው እንትና ነች አይደለም። እንደዛ የሚባል ነገር ስላለ እኮ ነው የህዝብ ጥያቄ ነው እያቀረብክ ያሉት። እኔን አታካታል። እረሳለሁ እኮ አንተ እኮ የህዝብ ድምፅ እንደሆንክ እረሳለሁ። ይቅርታ ተለቀቀጥ። በተደጋጋሚ ነው ማየት ነው። እኔን ታጠቃኛለሽ በጥያቄዎች። አንገቴን እንድደፋ ነው የምትፈልግ። አንገትን ያስደፋ ዱለት ነው። እሺ ኤኒዌይስ በትዳር ህይወት ላይ ባለፈ ታሪኬ ልታጠቃኝ እየሞከረች ነው። ወንድ የቤት ራስ ነው። ወንድ የቤት ራስ ነው። ወንድ ቆይ ዲቤክ ብዙ መረዳት ያለብን መጽሐፍ ቅዱስ የቋንቋዎችን በሰዋዊ የሆነ አረዳድ መረዳት የለብንም። ለምሳሌ በስላሴ እናምናለን። እዚህ ጋር ያለ ነው በስላሴ ስለምናምን በዛ ላስረዳችሁ። ለምሳሌ እግዚአብሔር አብ የእግዚአብሔር ወልድ የባህሪ አባቱ ነው እንላለን። አባት ነው ስንል ግን እንደ ምድራዊ ስርዓት የምንወስደው ከሆነ ግን በጣም ነገሮች ይበላሻሉ። ኦኬ ለምሳሌ በምድር እኔን የወለደኝ አባቴና እኔ እንለያያለን፣ በመገኘት እንለያያለን። እሱ ኤግዚስት ያደረገ እዚህ ምድር ላይ የነበረበት ዘመንና እኔ ያለሁበት የተገኘሁበት ዘመን ይለያያል። በኃላፊነት እንለያያለን። ግን በስላሴ ዘንድ እንደዛ አይደለም። እንደውም መጽሐፈ ቅዳሴያችን ላይ በደንብ ሲብራራ የአብ አባትነት ለወልድ ማለት ነው። አብ ለወልድ አባትነቱ ልክ አብርሃም ለይስሐቅ አባት እንደሆኑ አይደለም ብሎ በደንብ ሚስጥሩን በደንብ በስፋት ያስረዳል። ወንድ ኦፍኮርስ አዎ የቤት ራስ ነው። የቤት ራስ ነው ስንል ግን ሴት ባሪያ ነች ማለት ግን አይደለም። ይኸውላችሁ ወደ ዘፍጥረት መጽሐፍ እንመለስ። እግዚአብሔር አምላክ 22 ስነ ፍጥረታትን ፈጥሯል። 22 እግዚአብሔር ፍጥረታትን በሶስት አይነት መንገድ ነው የፈጠረው። በሐልዮ በነቢብና በገቢር በሶስት አይነት መንገድ ነው ፍጥረታት የተፈጠሩት። በማሰብ የተፈጠሩ ፍጥረቶች አሉ። በነቢብ በመናገር የተፈጠሩ ፍጥረቶች አሉ። በገቢር በእጁ ደግሞ የተፈጠሩ ፍጥረቶች አሉ። በጣም የሚደንቀው በእጁ የተፈጠረው ብቸኛው ፍጥረት የሰው ልጅ ነው። ኦኬ በቃ በእጆቹ የተፈጠረው በእጆቹ አበሻሽቶ የፈጠረው ብቸኛው ፍጥረት የሰው ልጅ ነው። እግዚአብሔር አዳምን ከፈጠረው በኋላ ብቸኝነቱን ተመልክቶ ከጎኑ ሴትን ፈጠረለት። ኢቭን ከጎኑ የሚለው ምሳሌ ራሱ በቤተክርስቲያን አስተምሮ በደንብ በስፋት ይብራራል። ለምንድን ነው ከጎኑ የተባለው? ለምን ከራሱ አልተባለም? ለምን ከእግሩ አልተባለም? ከጎኑ የተባለው ረዳት ስለሆነች ነው። ባጭሩ ይኸውላችሁ ሚስት የሌለው ወንድ በአጠቃላይ ደካማ ነው ማለት ነው። ምሳሌ ልስጣችሁ። ለምሳሌ እኔ አሁን እዚህ ቤቴ ላይ ሪሞት አለ። አሁን ይሄ ሪሞት እኔ ላይቭ የምገባበት የሪንግ ላይቴ ሪሞት ነው። ይሄ ሪሞት ሆኖ ሊሰራ የሚችለው ግን በአንድ ኮንዲሽን ነው። ያም ደግሞ ባትሪ ሲኖረው ብቻ። ኦኬ ባትሪ ከሌለው ይሄ ሪሞት ሊሰራ አይችልም። ስለዚህ እግዚአብሔር አዳምን ፈጠረው። ከዛም የእሱን ብቸኝነት ተመልክቶ ከጎኑ ረዳት ሆኖ ዘንድ ሴትን ፈጠረለት። አሁን በዘመናችን ሰዎች ዝም ብሎ በራሳቸው ዓለም በቃ እኛ ወንዶችን እንበልጣለን፣ እኛ ሴቶችን እንበልጣለን ወደሚል ገመድ መጓቶት ውስጥ ገቡ እንጂ ሴት ራሷን ችሎ የተሰጣት ልዩ ጸጋ አለ። ወንዶችም ደግሞ የተሰጣቸው ልዩ የሆነ ጸጋ አለ። ወንዶች ብቻ የተሰጣቸው ጸጋ አለ፣ ሴቶችም ደግሞ ለብቻ የተሰጣቸው ጸጋ አለ። ወንዶች የማያረጉት ወንዶችም ደግሞ የተሰጣቸው ጸጋ አለ፣ ሴቶች የማያረጉት። በትዳር ሕይወት ላይ ወንድ የቤት ራስ ነው ስንል ይሄ ልክ እንደ ንጉስና እንደ ባሪያ ምድራዊ ስርዓት አይደለም። ቤቱ የጋራቸው ነው። ሚስት ትገዛ ይላል መጽሐፍ ቅዱስ። ሚስት ትገዛ ሲልም ግን እንደ ባሪያ አይደለም።
ወንድ በእግሩ ረግጦ ይግዛት እያለ አይደለም መጽሐፍ ቅዱስ። በፍቅር ነው፣ በመዋደድ ይኸውላችሁ። እንዴት ነው መሰላችሁ ዲቤቴ ማዬ፣ ለምሳሌ እኛ ለክርስቶስ ባሪያዎች ሆነን አብዲቤ ከአንቺ እኔ ለክርስቶስ ባሪያዎች ነን። ይሄ ባርነት ግን ምድራዊ ከሆነ ባርነት ይለያል። ለምሳሌ በፈርዖን ዘመን የነበሩ እስራኤላውያን በግድ በጅራፍ እየተገረፉ ነው ባሪያ የሆኑት። በግድ በቃ በግድ ልጆቻቸው እየተሰዉ ደማቸው እየፈሰሰ ስጋቸው እየተቆረሰ ዕለት ዕለት እየተቀጠቀጡ ነው ባሪያ የሆኑት። እኛ ግን ወደን ፈቅረን ነው፣ ከክርስቶስ ፍቅር የተነሳ ነው፣ ከፍቅሩ ብዛት የተነሳ ባሮቹ ሆነናል። የእሱ ንጉስነትና የእኛ ባሪያነት ምድራዊ ከሆነው ንግስና ባሪያነት ይለያያል። ስለዚህ ወንድ ገዢ ነው፣ ሴትም ደግሞ ለእርሱ ትገዛ ሲባል ከፍቅር አንጻር እንጂ ሹመት አይደለም። ይሄ እንደ ምድራዊ ኮረኔል ነህ በልግባና ፍለጥ ቁረጥ እንደማለት አይደለም፣ ከፍቅር የተነሳ ነው። ስለዚህ አንዲት ሴት ለአንድ ወንድ የምትገዛው ወዳው ፈቅደው እንጂ ተገዳ አይደለም። ይሄ ስለዚህ ለትዳር አንዱ ትልቁ ምንጭ ባትሪው፣ ፓወሩ፣ ሪሶርሱ ፍቅር እንደሆነ ልረንደር ይገባል። እና በእንደዚህ አይነት ጉዳይ እህቶችም ወንድሞችም መጋጨት የለባችሁም። ትዳር የተባረከ ህይወት ነው። በትዳር ህይወት ላይ ደግሞ ገኑ ሊታይ